ሰላም ዩቲዩብ እንዴት ናችሁልኝ? እንግዲህ ዛሬ የመጣሁት በሌላ ቪዲዮ ማለት ነው። ዛሬ ጀማሪ ዩቲዩበር ነኝና ዛሬ ደግሞ ምን ላወራችሁ የመጣሁት ማለት ነው ዶሮ እርባታ ላይ ከተሰማራሁ ነው። ዛሬ ስንት ጊዜ እንደሆነ ከምን ተነስቼ ዛሬ እዚህ ስለደረስኩኝ እናወራለን ማለት ነው ከሱ እና ዛሬ ከዚህ ከምን ተነስቶ ካላችሁ እኔ በ12 ዓመቴ ያለው ማለት ነው በ12 ዓመቴ እርግብ ጀምሬ ከትምህርት ቤትም ሲሄድ የባጃጅ ያልኩኝ 10 ብሩን በቀን 10 ብር ይሰጠኛል ማለት ነው እና እሱን 10 ብር በሳምንት 50 ብር እያደረኩ እያጠራቀምኩኝ ብቻ ያለው ነገር እያደረኩኝ የፍጣጥሪ ብር እየተቀበልኩኝ ነበር እርግብ የጀመርኩት ማለት ነው። እና እርግብ በመጀመርበት ሰዓት ግን በጣም ብዙ እርግብ አብዛኛው እርግብ በቃ ኪሳራ ውስጥ ነው የገቡት ማለት ይችላልሽ። በቃ የሰፈር ኪሳራ እንደኔ ኪሳራ እርግብ የለም። በእርግጥ ግን በጣም በቃ እገዛለሁ ቀስት ይበላል ወይም ታልላለሁ ምናምን ስለዚህ ያኔ ስለ እርግብ ምንም አውቀው ነገር የለም ማለት ነው። እና አሁን ላይ ግን በጣም በቃ ያኔ በጣም ስለው ስራውንም እየተላመድኩ ነው የምትሄደው እና በዛ ሰዓት አሁን እርግቦቹን በጣም እየተላመድኩ ሄድኩ ማለት ነው። እና በዛ የተነሳ ነው የጀመርኩት እርግብ ባለ ማለት ነው። እና አጠፋለሁ ድጋሚ ጀምራለሁ ሰው ሳይጀምራለሁ የራሱ ጉዳዩ ድጋሚ ጀመርኩታል። ግን እነዚህ እርግቦች ግን ረቡልኝ። በተለይ ግን ድመት ነው እኔ ራሴ ድመት ጨርሰብኝና ወይ አልገለው ወይ ብቻ ጀመርኩ ማለት ነው። እና በጣም ተሳካልኛ። ከሁለት እርግብ ነበር የተነሱት ማለት ነው። እና ያ ሁለት እርግብ እየሄደ እያለ ወደ በቃ በጣም ወደ 4 እያልኩኝ ከዛም በቀጥ ሲፈለፍል ያጽጽ እየፈለፈለ ምናምን በጣም ተነክሰ እርግብ ላይ ወደ 2 ዓመት ላይ ቆይቻለሁ እርግብ እያረቡ ማለት ነው። ከዛ በ2 ዓመት ውስጥ ስንት እርግብ ነው እንትን ያልኩት የከሰርኩ ምንም ያልኩት አጠቃላይ ማለት ነው። ግን በ2 ዓመት ውስጥ ወደ 40 የሚሆኑ እርግቦች አርብቻለሁ ማለት ነው። እና እነዚህ 40 እርግቦችን የካቲት ላይ ምናምን ነው ሽጬ ወደ ዶሮ እርባታ ልገባ የወሰንኩት ማለት ነው። እና ዶሮ ራሱ እንዲህ ሳይንሳዊ እንደሆነ አላውቅም ነበር በፊት ማለት ነው። እና እድሜ ለአይን እሸትና ለተረስታገሮ ኮንሰርቲን እያየው ነበረ በጣም እንትን እያየው የነበረ ማለት ነው። እና በተለይ ነው ለምናገር አይን እሸት ጋር እያየው ነበረ የሰሩት ማለት ነው። እና የእሱ ዩቲዩብን ነበር በጣም መከታተለው በጣም እና በዛ ሰዓት ምንም የሚያግዝ ሰው የለም። እና እንዳልኳችሁ አይን እሸት ነበረ ዩቲዩብ ላይ ያየው ቲክቶክ ላይ ያየው ሰርቼ ማለት ነው። እና እሱን በጣም በቃ ግን ብዙ ለእንስሳ በጣም ብዙ ልዩ ፍላጎት ስላለኝ ነው ወደ ዶሮ እርባታ የመረጥኩት እንስሳ ላይ ማለት ነው። እና በፊትም ልጅ ያለው ስለማልመው ለዛም ጭምር ነው ማለት ነው። እና አሁን ላይ ምን እስካሁን ምን ከሰርክ ካላችሁ በዶሮ እርባታ ስጀምር እስካሁን በ30 ዶሮን ጀመርኩት። ያን 40 እርግብ ደርሼ የካቲት ላይ ሸጥኳቸው ማለት ነው። እና የካቲት ላይ ሽጬ ምን ላይ ማስገባት እንደነበረብኝ አላውቅም። በዓል ሚያዝያ 12 ነበር ማለት ነው። እና እኔ በዛ ብር ተጠቅሜ ያኔ ደግሞ 200 ብር ነበር አንድ ጨጭት የገዛሁት ማለት ነው። እሱም የስጋ ዶሮ ነው የገዛሁት እና የገዛሁትን ብዛት 30 ነበረ በ200 ብር ወደ 6000 ብር ምናምን ይመስለኛል ገዛሁት። እና መኖም ያን ርካሽ ነው። እዛው 5 ኪሎ ገዝቼ ምንም እውቀት ሳይኖረኝ ነበር በዛ በድፍረት እና ግን የጀመርኩት በኬጅ ነው ስጋ ዶሮዎች ማለት ነው። እና ብቻ እዛው ቀጥታ አስገባሁኝ ምንም ሳለ እዛው አስገባው ግን ሳስገባ ምንም እንትን የገጠመኝ የለም። ከዛው እየተንከባከብኩኝ መኗቸውን በአግባቡ እየሰጠው በስነ ስርዓት ግን ምንም ችግር ያጋጠመኝ የለም። ግን መጨረሻ ላይ ግን 2 ዶሮ የሞተብኝ አድርገው ቋግኝ ውስጥ 2 ዶሮ የሞተብኝ እና በእሱንም አንዱ ድንገተኛ ሞት ነው የሞተው። አንዱ ደግሞ እዛው ባድ ሂደን ስንሸጥ እዛው መኪና ምናምን አለና ባህል ላይ ብዙ ዶሮዎች አሉና እዛ ብዙ ዶሮ ባለበት ላይ ሙሉ ሞተ ማለት ነው አንዱ። እና 2 ዶሮ ብቻ ነው የከሰርኩት። እና እሱንም አመጣው አተረፍኩት። እዛ ላይ ያተረፍኩት ሁሉንም ያኔ ርካሽ ነው 1500 ብር ነው አንዱ ዶሮ የሸጥኩት እና 30ዎችን ግን ከዛ ላይ በማላወቄ ምክንያት ስላላወቅኩኝ እዛ ውስጥ ግን ስገዛ ግን ከስር ያለው ማለት ይችላል። የከሰርኩበት ምክንያት በ30 ወንድ ዶሮ ተብሎ 11 ዶሮ ሴት ዶሮ ሆነ ማለት ነው። 19 ብቻ ወንዱ ነው ቆይና 19 ሴት ሆኖ ቁጭ አለ ማለት ነው። እና 19 ግን ሴት ሆኖ ምንም አላልኩም በቃ ይሁን ብዬ ግን 11ዱን አወጧቸው የተወሰኑትን ማለት ነው። እና 7 ዶሮ አስቀርቼ እሱንም ለእንቁላል ብዬ ደግሞ ሴት ናቸውና ለቦባንሰር ብራውን እንደ ቦባንሰር ሆነ ለእንቁላል ሳሶ ናቸውና ይሁን ብዬ አስቀርቻቸው 7ቱን ዶሮች እነሱን ብዬ ዞሮ በእነሱ ላይ ወደ 28000 ብር ነው ያገኘሁት። እና ከነሱ ላይ ትርፍ ወደ 6000 7000 ብር ነው ትርፍ ያገኘሁት። እና ያ 7000 ብር ተጠቅሜ እንደገና ዘለልኩኝ አዲስ ዓመት ሽጬ አስጠላኝ በጣም በቃ ደከመኝ። ደግሞ ሲደክም መሸጡና እሱን አልፌ ከዛም በመቀጠል ወደ ቀጥታ ወደ ቴርኩኝ ወደ በቃ ገናን አለፍኩት። ከዛን ገና ላይ ተውኩና ፋሲካ ላይ ጀመርኩ። እንደገና ፋሲካ ላይ ስንት ዶሮ አስገባሁ? 85 ዶሮ አስገባሁ ማለት ነው ፋሲካ ላይ በሱና
እሱን የሚያስገቡት 2018 ላይ ማለት ነው። እና ፋሲካ ላይ 85 ዶሮ አመጣው በ350 ብር። ግን አሁንም ስገዛ ድጋሚ ስተት አግኝቻለሁ ማለት ነው። በራሴ ስንት ዶሮ አመጣው? ከ85 ውስጥ 26ቱ ሴት ዶሮ ነው ድጋሚ ተገኘና እሱ ጋር ሁለት ጥፋት አጥፍቻለሁ ማለት ነው። እና እስካሁን ከምለው ውስጥ 26 ሴት ቀላል አይደለም። 26 ሴት ስናባዘው ያን የሸጥኩት በ2000 ብር እስከ 2500 ብር ነው እና 26 ዶሮ ማለት ደግሞ ከአንድ ዶሮ ላይ አንድ ሺህ ብር ነው የከሰርኩት። 26000 ብር ወደ ኪሳራ መጥቷል። እንዲሁም ደግሞ ያኔ በጣም ብቻ ያኔ ክላስም ስለነበር ያኔ ያለም እነሱ ብዙ ፎከስ አላደረግም እና እሱም ሆኖ ስንት ዶሮ ሆነ ሞተ? ወደ 12 ዶሮ ምናምን ሞቶብኛል። ያን 12 ደግሞ በ2000 ብር ስንመድብ ደግሞ ሴት አልሞትም። ያስጠላው ነገር ሙሉ ወንድ ነው የሞተው እና 12 ስንደምረው ወደ 24000 ብር እና ወደ 26000 ብር ስንደምረው ዞሮ ወደ 50 ምናምን ሺህ ብር ኪሳራ መጥቷል በራሴ ጥፋት ላይ ማለት ነው። እና ግን እንደዛ ምን ያተረፍኩት እንደዛ ሆኖ ከ85ቱ ዶሮዎች ብቻ ለበዓል እንዴትም ብለው ደርሰውልኝ ማድለቢያኑን ኔብሮ ምናምን ተጠቅሜ አንድ ወር ሲቀር በቃ ሰግጬ በስነ ስርዓት መንከባከብ ጀመርኩ እና ከዛ ውስጥ ነው ስንት ዶሮ ተረፈ ካላችሁኝ 60 ምናምን ዶሮ ነው በቃ ብቻ እንደዛ ነው 60 70 ምናምን ዶሮ የተረፈ አይ ቲንክ እና እነዚያን ተጠቅሜ ደግሞ ሙሉ ሸጥኳቸው። ሽጬ ግን እንደዛም አልከሰርኩም። 30,000 ብር ንጹህ ትርፍ አግኝቻለሁ ማለት ነው። ከጉልበቴ ነፃ የሆነ ከመኖ ከተገዙበት ከውሃ ምናምን የተጣራ ትርፍ 30,000 ብር አግኝቻለሁ ማለት ነው። እና ባይሞቱና ሴቶቹ ባቅኖሮ ወደ 50 ወደ 80,000 ብር ነበር ማተርፈው። ግን ይሁን ብዬ እንትን ብያለሁ። ያ 30,000 ብር ሳገኝ በቃ ሞራሉ ነኝ ብዙ ጥፋት እንዳለ ታወቁኝ። ስገዛ ደግሞ ከነጋዴ ላይ ነበር የገዛሁት። ማለትም ክሬት ይዘው አስፋልት ላይ የሚቆሙ ዶሮ አርቢዎች አሉና በጣም ያጭበረብራሉ። አንዳንዶቹም ያጭበረብራሉ፣ ግን የሚያጭበረብሩት ይበዛሉ እውነቱን ለመናገር እና ልጅ ነህ ብለው ይሁን ብቻ እንደዛ ታጭበርብር ያለው ማለት ነው። እና እሱን ተቋቁሚ አሁን እሱንም ትቼ አሁን ደግሞ ከመኖ ቤት መኖ ምናምን ከሚሸጡት ቤት ከነሱ 100 ዶሮ አዘዝኩኝ። ችግር የለውም በእኛ ይሆንባል የሆነ ልጅ ነው እና ታደለ የሚባል ከሱ ጋር አብሬ አመጣው ማለት ነው። እና ግን ከሱ ጋር ግን ስል አሁን ላይ 120 ዶሮዎች አሉኝ እና ከ120 ዶሮዎች ውስጥ ያገኘሁት 4 ዶሮ ብቻ ነው እና 4 ዶሮ ሴት ዶሮ ብቻ ማለት ነው። ምንም ኪሳራ የለም። በቃ 4000 ብር መንከሰር በትንሹ ማለት እና ምንም ሴት ዶሮ የለም። አሪፍ ላይ ናቸው ያሁኖቹ እና ሴት ዶሮ ብዙ የለም። 4 ሴት ብቻ ስለሆነ ምንም የማልጎዳበት ቦታ ላይ ስላለው ማለት ነው። እና አንዳንዴ በማለቃችን ብቻ ብዙ አጥፍቻለሁ፣ ብዙ ከሰርያለሁ። አሁንም ድረስ እየተማርኩባቸው ያሉኝ እንትኖች አሉ እና ዋጋ እየከፈልኩባቸው ያሉት አሉ ተውት። እና ብቻ በሽታ ሲመጣ በቶሎ ለይቶ ካላስወጡ ራሱ ያ በሽታ በጣም በሽታን በደንብ መጠቀቅ አለብን ማለት ነው። እና እነዚያን በሽታም ተቋቁሚ አሁን ላይ 120 ዶሮ አሉ ብያቸው እና ከ120 ዶሮዎች ደግሞ የሞቱት 5 ዶሮ ሞቶብኛል እስካሁን ላይ ማለት ነው። እና 115 ዶሮዎች እጄ ላይ አሉ። ግን ቅንጭር ያሉ ዶሮዎችም አሉ። እሱን ቀጣይ በጣም ብዙ ትምህርት እንትን ብያለሁ እና በጣም ብዙ ጽፌያለሁ እዚህ ላይ እና ምን ስህተት እንዳጠፋው ሙሉ እዚህ ጋር በወረቀት ገልጬ ጽፌያለሁ እና ለቀጣይ ስህተት እንዳይሆን ማለት ነው። ቀጣይ ደግሞ እቅዴ ወደ 300 ሳሱ ዶሮ ወይም 400 የስጋ ዶሮ አስገብቼ ነው እቅዴ ቀጣይ መስከረም ላይ አስገብቼ ያሰብኩት ማለት ነው። እና ዞሮ አሁን እነዚህ በፈጣሪ በሰላም ይወጣቸውና አዋጭ ነው ስራው። ግን እንደኔ በጣም ትንሽ ዳታ ብሰበስቡ በጣም አሪፍ ነው። እኔም አሁን ላይ በስራው ላይ እየተማርኩበት ነው እንዳልኳችሁ ማለት ነው። ዩቲዩብም አሁን እያየሁ ነው። ቲክቶክም ዞሮ አልቦዘንም አሁን ድረስ እያረባውም አልቦዘንም እና አያለሁ። ከዛን እያየሁ እኔ ደግሞ ለእናንተ የሚያጋጥመኝን ቻሌንጅ እነግራችኋለሁ ማለት ነው። እና ዶሮ እርባታ ከተሰራበት በጣም አሪፍ ነው። እና መድኃኒቶች ደግሞ መጥፋት የሌለባቸው መድኃኒቶች አሉ። እና ኦክሲዲ ተራሳይክሎች መጥፋት የለባቸውም። አምፖሌ መጥፋት የለባቸውም። ስትረስ ፍሪ መጥፋት የለባቸውም። ቪታ ስትረሶች፣ ቫይታሚኖች፣ ኔብሩ ለስጋ ዶሮ በጣም አሪፍ ናቸው። እና እነዚህ እዚህ ጋር ለጠቀስኳቸው መድኃኒቶች እዚህ ጋር አስቀምጥላቸዋለሁ መጥፋት የለባቸውም ማለት ነው። እንዲሁም ደግሞ መድኃኒት በሚበዛበት ሰዓት ደግሞ የሚሰጥ አለ እና ይሄ ሊቪ ቺክን የሚባለው መድኃኒትም አብሮ መስጠት አለበት ማለት ነው። እና እንደምትመለከቱት ሊቪ ቺክን ይባላል። ይህንን መድኃኒት ይሄ መድኃኒት ግን የሚጠቅመው በሲሪንጅ ነው የሚሰጠው በሲሪንጅ ማለት ነው። እና በሚጠጡት ዋሌ ለ100 ዶሮ 5 ኢሜል ነው የሚሰጠው ለ100 ዶሮ ማለት ነው። እና ለ200 ዶሮ ደግሞ 10 ኢሜል ማለት ነው። እና እንደዛ የተባለ የሚሰጠው መድኃኒቱ ጉበት
ጉበትና ኩላሊት ያክማል። ማለትም መድኃኒቱ በሚበዛበት ሰዓት ማለትም ኦክሲቴትራሳይክሊን ብቻ መድኃኒት በጣም ብዙ መድኃኒት በተከታታይ እየሰጣችሁ ከሆነ በአንድ ሳምንት ወይም ለሁለት ሳምንት ያህል ብዙ መድኃኒት ሰጣችሁ ከሆነ ይሄን መድኃኒት መስጠት ግድ ይላቸዋል። ምክንያቱም ጉበታቸውና ኩላሊታቸው እንዳይጎዳ ይሄ መድኃኒት በሲሪንጅ ተደርጎ ይሰጣል ማለት ነው። እና በሽታ ተከላካዮች የምንላቸው መድኃኒቶችም አሉ እና ኦክሲቴትራሳይክሎች እሱን እየሰጠው እንግዲህ እስካሁን አለው ማለት ነው። እና የዶሮ እርባታ የጀመርኩት በአጭሩ ልነግራችሁ ነው። እና በቀጣይ ደግሞ ብዙ ብል ስላለኝ እና ድል ፖልትሪ ኤንድ ዴሪ ፋርም ያልኩበት ምክንያት ድል ያልኩበት ምክንያት ደግሞ ትርጉሙን ስነግራችሁ ድል ያልኩበት ምክንያት ዶሮ እርባታ ጀምሬያለሁ ብያችኋለሁ። እና ከእርግብ ነው የተነሳሁት ያልኳችሁ 10 ብር ከማጠራቀም ጀምሬ ነው የጀመርኩት ብያችኋለሁ። እና እሱን ደግሞ ከሱ ደግሞ ስናይ ከኪሳራ ስለሆነ የመጣሁት ከእርግብ ላይ ነው የከሰርኩት። እና ግን ምንም ቢሆን ወርቅ ያልወደኩምና ያወጣሁበትና በትንሹም ቢሆን ትርፍ አግኝቻለሁ። እና ለሱም ድል ማለት አሸናፊነት ነው። እና ስኬት በትንሹም ስኬት ስላለ አሸናፊነት ስላለ ድል የዶሮ እርባታ ወይም ድል ፖልትሪ ኤንድ ዴሪ ፋርም ያለው። እና ዴሪ ያልከው ለምንድን ነው? አሁን ላይ እኮ ከብት የለህም ከብት አታረባም ካላችሁ ደግሞ ለቀጣይ እቅድ ስላለኝ ነው። እና ወደ ከብት እርባታ መግባት እቅድ ስላለኝ ማለት ነው። ከዚህ አስፍቼ ከ300 ዶሮ ብዬ ቀጣይ ላይ 600 ብዬ 1000 ብዬ ደግሞ ቀጣይ ክረምት ደግሞ 3 ኮርማ በሬዎችን አስገብቼ ደግሞ አደልባለሁ ብዬ እቅድ ስላለኝ ነው ማለት ነው። እና የዛሬ ቪዲዮአችን እንግዲህ እና አጭር ታሪካችን ይህን ይመስላል። እና እናንተም አበረታቱኝ፣ ሰብስክራይብ እያደረጋችሁ ይሄ የሁለተኛ ቪዲዮ ነው ዩቲዩብ ላይ እና በቀጣይም ደግሞ በሰፊ ቪዲዮ እመጣላችኋለሁ ማለት ነው። ማለትም ይሄንን ቪዲዮ ራሱ ድጋሚ ሰፋ አድርጌ ስለምሰራው እርግጠኛ ስለሆንኩ ማለት ነው። እና ብቻ እንግዲህ ባጭሩ ይሄን ታሪክ ይላሉ። እንግዲህ እናንተም ከትንሽ ተነስታችሁ ወደ ትልቅ እርባታ መሄድ ትችላላችሁ ማለት ነው። እኔ እነግራችኋለሁ ከሁለት እርግብ ተነስቼ 4 እያረኩኝ 8 እያረኩኝ እያፈላፈልኩኝ እየሸጥኩኝ 40 እርግብ ደርሼ 30 ዶሮ አስገብቼ ያልኳችሁ። እና አትቦዙኑ ስሩ። እና ለቀጣይ ደግሞ ሰፋ ብለን እኛም እንግዲህ ከዚህ የበለጠ እንግዲህ ድል ፖልትሪ ኤንድ ዴሪ ፋርም ያልነውን እንግዲህ ደግሞ በጣም ሰፊ አድርገን እንግዲህ ሰርተን ደግሞ በሰፊው ዶሮ እርባታን እና ከብት እርባታን እንግዲህ ሰርተን የምናሳያችሁ ማለት ነው። እና ከዚህ በኋላ የምገዛው ራሱ ከሚታወቅ ድርጅት ነው። 300 ዶሮዎችን ወይም 400 ዶሮዎችን ስል በኖ የሚያቻችለኝን እንትን ብዬ የሚያቻችለኝ እንትን ብዬ አንድ ላይ ነው ማመጣው። እና መድኃኒቶችን ደግሞ ቫይታሚኖችንም ቀደም ብዬ ነው የምገዛው። ኬሚካል መረጨቱንም በደንብ አድርጌ ነው የምራጨው። ቤቱን በደንብ አድርጌ አጥቤ ነው ማጸዳው። እንደ በፊቱ በትንሹ አላጸዳም። በደንብ በላርጎ ጣራውን ሁሉ መታጠብ አለበት። ኬሚካል በደንብ ጣራውን መረጨት አለበት። ሙሉ ቤቱ ሙሉ ግቢ ነው ሲሆን መረጨት ያለበት። እና እንደዛ የሚለውን እንትንም እሰራለሁ ማለት ነው። እና ብቻ በቀጣይ ብዙ የምማርባቸው ነገሮች አሉ እና ብዙ የምሰራቸው ስሮች አሉ እና አሁንም ድረስ እየተማርኩባቸው ያሉት እና በቀጣይ ደግሞ ብሩ ከበቃኝ ስልጠና ወስዳለሁ ብዬ አስባለሁ ማለት ነው። እና አንድ 3 ቀን ወይም 6 ቀን የሚሰጥ ስልጠና አለና እሱንም ስልጠና ወስዳለሁ ብዬ አስባለሁ ማለት ነው። እና እናንተ ደግሞ ከጎኔ ናችሁ፣ አበረታቱኝ። አዲስ ጀማሪ ነኝ እና ቲክቶክ ላይ ያለው ድል የዶሮ እርባታ ብላችሁ ወጋቡ። ቲክቶክ ላይ አታጠኝም። እንዲሁም ደግሞ ዩቲዩብ አሁን የከፈትኩትና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና በጣም ደግሞ ስለሚጠቅመኝ በጣም ቅና ልብ ካላችሁ ቪዲዮ ላይክ በማድረግ ብትጀምሩልኝ ላይክ አድርጋችሁ ብትጀምሩት ወይም እስካሁን ካላረጋችሁትም ላይክ አድርጋችሁ ብትጀምሩት ደግሞ አስተያየታችሁ ኮሜንት ላይ ጻፉልኝ። እና ከዚህ በኋላ ምን እንድሰራላችሁ የምትፈልጉት ቪዲዮ ካለ እኔ የምችለውን ማለት ነው በራሴ የምችለውን ሰራላችኋል። እና መኖ ወጪ ቆጣቢ መኖ በራሴ ሰርቻለሁ ቪዲዮ ቲክቶክ ላይ ገብታችሁ የቲክቶክ ፎሎወርስ 2700 ምናምን ነው የሆነ ቲክቶክ አካውንቴ እና ገብታችሁ ፎሎ አድርጉ ቲክቶክ ላይም እና ሜሴጅ ላይ ገብታችሁ የፈለጋችሁትንም ኢንቦክስ ላይ መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ ማለት ነው። እና እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እንመለሳለን ማለት ነው። እናንተ በሀሳብ አስተያየታችሁን አጋሩ፣ እንዳትረሱ ላይክ ማድረግ እንዳይረሳ። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል ማለት ነው። እና እስካሁንም ቁጭ ብላችሁ ላዳመጣችሁኝ ሰዎች በአጭሩ ታሪኬን ለነገርኳችሁ ሰዎች እንግዲህ እስካሁን ቁጭ ብላችሁ ላዳመጣችሁ ፈጣሪ አክብርልኝ እላለሁ። ለቀና ልባችሁ ሰብስክራይብ እና ላይክ ለምታደርጉ አመሰግናለሁ። ከልብ አመሰግናለሁ። ሁላችሁንም እንግዲህ ለተባበራችሁ ሰዎች ከልብ አመሰግናለሁ። እንዲሁም በዚሁ አጋጣሚ አይንሸት ፋርም እና ትረስት አግሮ ኮንሰርቲን ማመስገን እፈልጋለሁ። እንዲሁም ደግሞ ቲክቶክ ሲጀምር እዛው አንደኛ ቤት እንትን እያልኩ ዶክተር ተሾመን ያገኙትና ዶክተር ተሾመን ከልብ ማመስገን እፈልጋለሁ። ሁላችሁንም እዚህ ጋር ለምታዩ እንዳላያችሁኝም ከልብ አመሰግናለሁ ማለት ነው። በቀጣይ በሌላ ቪዲዮ መልሳለሁ። ቸር ሰንብቱ።